ሰላም የሰላማችን ቤተሰቦቼ በድጃን ነው። በድጃን አዘጋጅቻለሁ። የቀን ውሎ ላሳያችሁ። ነጭ ሽንኩርትና ደግሞ ሽንኩርት እንዲያዘጋጅቼ ነጭ ሽንኩርቱን ደግሞ እንደዚህ ጠበስ ያደረኩት ነው። ዛሬ በቀን ውስጥ ያለው ውሎ ላሳያችሁ ስለፈለኩ ነው። እዚህ ጋር ደግሞ በድጃን የከተፍኩት አዘጋጅቼ አጥቤ ከትፌ ምናምን ያመጣሁት ለጊዜ ፍጥነት ማለት ነው። እና በዚህ አድርጌ በሶፍት አደረኩት እርጥበት ካለው ማለት ነው። እና ሽንኩርቴን እዚህ ላይ አድርጌ የጠበስኩት ነጭ ሽንኩርት መጀመሪያ ነጭ ሽንኩርት ነው ጠብሰው ሞር ቴስቲንግ እንዲሆን ማለት ነው። ከዛ በድጃን ኤግ ፕሬንት የሚባለውን ማለት ነው ወይ ድምጽ ከዛ እሱን አድርጌ እንደዚህ ጠበስ አደርገዋለሁ። በደንብ አድርጌ ጠብሰዋለሁ። እዚህ ጋር ቅመሙ ያደረኩት ብላክ ፔፐር እና ቀዩ በርበሬ የሚገርማችሁ ስሙ ይጠፋብኛል። በቃ የፈረንጁ ማለት ነው። እሱን ትንሽ ጨው አድርጌ ጠበስኩት ማለት ነው። በደንብ አድርጌ ቀይ እስከሚሆን ድረስ ጠብሰዋለሁ። አሳያችኋለሁ። ከዛ እዚህ ጋር ደግሞ እንቁላል አደረኩኝ። 3 እንቁላል ኦገርት አደርጋለሁ ወይ ዘባዲ፣ አንድ ሙሉ ዘባዲ ነው የምጠቀመው። በቃ ይሄ የጤነኛ ሰው ምግብ በልት። ሀገራችን አይታችሁ ከሆነ ዳቦ በወጥ ነው፣ ዳቦ በዶሮ ምናምን እንደሚሰሩት ማለት ነው። ይሄ ዳቦ በበድጃን ማለት ነው። ለየት ያለ ጣሪቅ እና እዚህ ጋር በደንብ አድርጌ ከእንቁላሉ ጋራ ዘባዲውን ወይ ኦገርቱን በደንብ አድርጌ መተዋለሁ በዚህ መንገድ። ከዛችን ዘይት አደርግበታለሁ። እንግዲህ ሁሌ እንደምለው እዚህ ጋር ቁንዶ በርበሬ ያረኩበት። ከዛ ይድንብላል ደግሞ የተፈጨ ይድንብላል ፐርሰሊ ይባላል። ይድንብላል የተፈጨ እሱን ቅመም አደርግበታለሁ። እሱ ቅመም የሌለው ነው። ከዛ እሱን በደንብ ቅመሙን ካረኩ በኋላ እዚህ ጋር ፍርኖ ዱቄት አንድ በዚህ ባያችሁት ብርጭቆ አንድ ሙሉ አደርግበታለሁ እና በደንብ ቀላቅለዋለሁ። ከዛ እንግዲህ እዚህ ጋር ጅብን ነው ማደርግበት፣ የጅብና ቺዝ ማለት ነው። እሱን አደርግበታለሁ። ከዛ ቺዙን እንዲፈቅፍቄ በዚህ መንገድ ቺዙን አደርገዋለሁ። በደንብ ቀላቅለዋለሁ ከቺዙ ጋራ። ከዛ ፐርሰሊ ወይ ደግሞ ምንድነው ስሙ የሚባለው? ስሙ ጠፋብኝ። በአረብኛ ልነግራችሁ ነበር። በግዶነስ ከዝብራ ማለት ነው። በግዶነስ እሱን አደርግበታለሁ። ከዛ በዚህ መንገድ ቀላቅለዋለሁ። እዚህ ጋር ጅብን አለ። ጅብን ክራፍት በነገራችን ላይ ደስ የሚል አስሊ ጅብን ነው። ከዛ ይሄ ማለት ነው ክራፍት። ከዛ ይሄን ጅብን ክራፍት በደንብ አድርጌ ሁለቱን ትንንሾቹን የተጠቀምኩት ከትፈዋለሁ በዚህ መንገድ። እንግዲህ ለካሜራ ጥራት ሁሌ እንደምለው ይቅርታ ይባላል። ካሜራ ይንቀጠቀጣል። ራሴ ስለሚይዘው ነው በነገራችን ላይ። ከዛ በዚህ መንገድ ራሴ ስለሚይዘው ስላችሁ ራሴ እንደዚህ አስደግፌው ምናምን ስለሆነ ነው። ከዛ እዚህ የሰራሁት ትል ላይ አደርጋለሁ። ከዛ የጠበስኩትን በድጃን ሁላችሁ ቪዲዮ እንዲፈጥን ብዬ በጣም በፍጥነት ስለማደርገው ትኖች ይወጡብኛል። ከዛ በድጃኑን እዚህ ጋር ኤግ ፕሬት የሚባለው ማለት ነው በድጃን። እሱን እዚህ ጋር እንደዚህ በደንብ አድርጌ ቀላቅለዋለሁ። ከዛ ቤኪንግ ፓውደር አድርጌበታለሁ እንዳትረሱ። ከዛ ትንሽ በድጃን ደግሞ የጠበስኩትን ከላይ አስቀርቻለሁ ነስነስ ስላደርግበት ስላሰብኩ ከላይ ማለት ነው። ከዛ እንደዚህ በዚህ መንገድ ቀላቅለዋለሁ። ትንሽ ያስቀረውትን በድጃን ለመልክ ለዲዛይኑ ያክል በዚህ መንገድ አደርግበታለሁ። ከዛ ጅብን ምዘሬላ አደርግበታለሁ። ከሳት ውስጥ ወጥቶ እንዴት እንደሚያምር በቃ ዳቦ የአትክልት ዳቦ ማለት ነው። ከዛ በዚህ መንገድ ጅብን አለው ምናምን በቃ ፕሮቲን የበለጸገ ምግብ ነው። ከዛ በዚህ መንገድ እዩት እንደዚህ አድርገን እንበላለን እላችኋለሁ። መልካም ሳምንት።